እግዚአብሔር ደግሞ ዓለምን ለማዳን የሰጠው ቀጠሮ ደረሰ። ቀጠሮው ደረሰ። እኛን ለማዳን የሰጠው ቀጠሮ ደረሰ። የሚወለደው ከሰው ነው። የሚወለደው ከሰው ነው። ቅንነት፣ ንጽህና፣ ድንግልና ያላትን ሴት ይፈልጋል እግዚአብሔር። በድንግልና ነው ተጸንሶ በድንግልና የሚወለደው። የሥጋ ድንግልና ብቻ ሳይሆን የህሊና ድንግልና ያላት፣ የህሊና ድንግልና ብቻ ሳይሆን ቅንነት፣ ትህትና ያላትን ሴት እግዚአብሔር ይፈልጋል። ጸጋን የተመላሽ ሆይ ምን ይበልሽ? ምን ይበልሽ አላት? ደስ ይበልሽ። ወረግሲው አሁን ከቤተ መቅደስ ወጥታ ተጥላ ይህን ታገኛለሽ ብሎ ማን ያስባል? ጸጋን የተመላሽ ሆይ ምን ይበልሽ? ደስ ይበልሽ። ቀጥሎስ እግዚአብሔር ከአንቺ ጋር ነውና። ደስታ በዚህ መንገድ ነው የሚገኘው። በልተን ጠጥተን ሰክረን የሚገኘው ደስታ አይደለም። ደስታ የሚባለው እግዚአብሔር ከኛ ጋር በመሆኑ የሚገኘው ደስታ ነው። ደስታ ማለት ገብርኤል ነው ይሄን ያለው፣ ተራ ሰው እንዳይመስላችሁ። ጸጋን የተመላሽ ወይ ደስ ይበልሽ ያልነው ከዚህ ተምረን ነው። ገብርኤል አስተምሮን ነው። እኛ ፈጥረን እንዳይመስላችሁ። የማይከበረውን እኛ ወደን አናከብርም። እግዚአብሔር ሲያከብር ያየነውን ነው የምናከብረው። እኔ እንደ ሁሉም ሴቶች አይደለሁም አልወጣም ብላ ባትከራከርም ስለ ራሷ እሷ ባትመሰክርም ከነቢያት ሄደህ መስክር የተባለ አይደለም። ከሰማይ ከመላእክት ወገን ገብርኤል ሄደና ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ አለ። እንዴት ደስ ይላል! አንቺ የተባረክሽ ነሽ። ይኸው መሰከረላት። ደግ ሁኑ፣ መልካምን ሁን። ሰዎች ያለ ስራችን ቢያወሩም ቢያስወሩም አይክፋችሁ። ሁነን አንገኝ ብቻ። ሁናችሁ አትገኙ። ክፉ ሰው ሁናችሁ አትገኙ። መልካም ሰው ይገለጣል በጊዜው። ሰው ባይመሰክርለት እግዚአብሔር መስካር ይልክለታል። እፎኑ ከመዝኑ እንጋ አማሃ የታመሁ። እንዴት አይነት እጅ መንሻ ነው! እንዴት አይነት ውዳሴ ነው! እንዴት አይነት ክብር ነው! ይህ እንዴት ይገባኛል አትልም? ይገርማል እኮ። አቤት እኛ እንደው እስኪ የሆነ ነገር ብረዳ ብለን ለሶስት ቀን እንደው ወደ ገዳም ገባ ካልን ለምን እግዚአብሔር አላናገረኝም? ለምን መልአኩ አልተገለጠልኝም? አቤት ያለ ክርክር እኮ። አቤት 15 ቀን ከተቆየማ ለምን ክንፍ አላወጣሁም ነው። እንደዛ ነው የምንለው እኛ ደካሞቹ። ማርያም ግን መልአክ መጥቶ ሲናገር እረኔ ይሄ እጅ መንሻ፣ እረኔ ይሄ ሰላምታ ለኔ አይገባኝም አለች። አዎ እግዚአብሔር ካከበረ የማያከብር ምን አለ? እግዚአብሔር አከበረ። መልአክ ከሰማይ ወጥቶ አጎብድዶ ሰላም ላንቺ ይሁን አለ። እግዚአብሔር አክብሯታልና እግዚአብሔር ያክብራችሁ።